መንግስት 48 ሰዓት እየሰራ ነው ያለው። አሁን የአየር መንገዱን ጉድ ማሰማ ባልሰማ የአየር ኃይሉ ታሪክ ለብቻው ነው። የምድር ኃይሉ የመድፈኛ የታንከኛ የአየር መቃወሚያ ያለው ለብቻው እና ኢትዮጵያ ያልተነገረላት ታሪክና ሚስጥር እየሰራች ነው። ታዲያ ይሄ የኢትዮጵያን ቅንቅኖች የኢትዮጵያ ባንዳዎችን ይሄ ካላሳበዳቸው ምን ያሳብዳቸዋል? ለዚህ እኮ የብብት ቅማል ያላቸው መዥገር ያላቸው ቅንቅን ያላቸው ስም እኮ አተንላቸው በጣም ብዙ ገና በዲክሽነሪ እየፈለግን ያለው ለነሱ ስም ለማውጣት ይሄው ዘይት ጭራሽ ከነበር ዶላሩ ሲጨምር የዘይት ዋጋ ቀነሰ። ዶላሩ ሲጨምር የዘይት ዋጋ ቀነሰ። ዶላሩ ሲጨምር የብላክ ማርኬት ዋጋ ወደቀ። እንደተወራው እንደተደረገው እንደተሰራው ፕሮፓጋንዳ ብላክ ማርኬት እኮ ዶላር እኮ $400 ይገባል ነው ያለው መሳይ። እስከ 300 በሚቀጥሉት 2 ሳምንታቶች $300 ምንዛሬ ይገባል ተብሎ ይገመታል። ተወደደም ተጠላም ኢትዮጵያ ከዚህ በኋላ ወደማትወርድበት ማማከፍ ብላለች። የፈለገ ነገር ቢመጣ ይብላኝ ላንተ ህሊናህን ሸጠህ አገር ስታደማ ነበር ለሀገር አሻራ ያላስቀመጥክ ነገ ግን ለሀገር ታሪክ ሳትጥል አገር ላይ አድጋብ ስታይ ምን ይሰማል? እንደማንኛውም ኢትዮጵያዊ ዋጋ እንደከፈለ ሰው አገር አለኝ ብለህ ትገባለህ? አትገባም። የሚይዝ ፖሊስ የለም። ህሊና ግን ይይዛል። በኮንፊደንስ ማውራትም አትችልም። ቁጭ ብለህ ባኪያቶ መጣት አትችልም። ቡና መጠጣት አትችልም። በእናንተ የተጨበረበረ በሙሉ የእናንተ የተወናበደ በሙሉ መጣ ተመለሰና ሀገር የግድ መቀጠል እንዳለባት አመነ። በላችሁት፣ ዘረፋችሁት፣ አታለላችሁት፣ አጭበረበራችሁት። መጨረሻ ቋንቋችሁ የቁራ ቋንቋ ነው ስትባሉ አያችሁ። ስለዚህ አሁንም ቀልባችሁን ወደ ሀገራችሁ ምንም ይሁን ምንም በሀገር ለማበድም ሀገር ያስፈልጋል ይላል። ሁሉ ስሙ ለማበድ ራሱ አብደል ለመሄድ ሀገር ያስፈልጋልና በሀገራችሁ አታሉ። መሪ እንደ መሪ ይመጣል፣ መሪ ሄዳል። የመሪ ጉዳይ ሀገርን እንደ ሀገር ትቀጥል። በሀገር ላይ መጥፎ አትሁን፣ በሀገር ላይ ቅንቅን አትሁን።